እንደሚታወቀው አገራችን ባለፉት መንግስታት ከድሮ ጀምሮ የነበሩ መንግስታት አንዱ ትኩረታቸው የነበረውን አርሶ አደሩን ወይ ደግሞ በገጠር የሚኖረው ማህበረሰባችን የህይወት መሰረት የሆነውን የግብርና ስራ የተለያዩ ፖሊሲዎች የተለያዩ ህጎች እና በየአመቱና በየ10 አመቱ 5 አመቱ እቅድ ያዘጋጁ የግብርና ስራዎቻችን ለማዘመን ከፍተኛ ስራ ሲሰራ የቆየበት ሁኔታ ነው የነበረው። በዚህ አመት እንደ ክልል እቅዳችን 1.5 ሚሊዮን ሄክታር በዘር ለመሸፈንና 56 ሚሊዮን ኩንታል ለመሰብሰብ የክልሉ መንግስት መጀመሪያ እቅድ ሲያቅድ ሁሉም የተግባባበት መሪ እቅድ ላይ በማስቀመጥ ሁሉም ባለድርሻ አካላት እንዲወያዩበትና ወደ ታች በማውረድ በተጨባጭ 1.6 ሚሊዮን ሄክታር በዘር መሸፈን የተቻለ መሆኑን ለራሳቸው እንኳን ደስ አላችሁ ለማለት ፈልጋለሁ። ይሄ ለመጀመሪያ ጊዜ ነው። 400,000 ሄክታር ነው በዚህ አመት የጨመርነው። አምና 1.2 ላይ ነው የቆምነው። በዚህ አመት 400,000 ሄክታር መሬት በዘር መሸፈን ችለናል ማለት ነው። ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾቻችን፣ የቤኒሻንጉል ጉሙዝ ክልል ምድሯ የሰብል ማብቂያ ከሆነ ዓመታት አስቆጥረዋል። አሁን ደግሞ በሰፋፊ የእርሻ ማሳዎች ላይ አርሶ አደሮች ኩታ ገጠም የአስተራረስ ዘዴን በመጠቀም ምርትና ምርታማነታቸውን እያረጋገጡ መጥተዋል። የሀገራችን የኢኮኖሚ የጀርባ አጥንት ግብርና ነው። ግብርናው ደግሞ በየደረጃው የሚገኙ አካላት ከደገፉት አሁን ከሚታየው በላይም በጥሩ ቁመና ላይ ማድረስ እንደሚቻል ቅንጣት ያህል አያጠራጥርም። ክቡር ፕሬዝዳንት አቶ አሻድሊ ሐሰንን ጨምሮ በየደረጃው የሚገኙ የክልሉ ከፍተኛ አመራሮች በመስክ ላይ ያደረጉትን ጉብኝት ጨምሮ የክልሉን የግብርና እንቅስቃሴ የሚያስቃኝ አጭር መሰናዶ ይዘን ቀርበናል። ዝግጅቱን ያጠናከርኩት እኔ ሁሴን መሐመድ ነኝ። አብራችሁን ቆዩ። እንደ ቤኒሻንጉል ጉሙዝ ክልል ከግብርና ስራዎቻችን አኳያ በጥሩ መንገድ ላይ እንገኛለን። ጥሩ መንገድ ጀምረናል። አዳማ በነበረን መድረክ ሲነሳ ነበር። ሌሎች ክልሎች ኩታ ገጠሞች አሉ፣ ግን ቤኒሻንጉል ጉሙዝ ውስጥ ያለው ኩታ ገጠሞች በሰፋፊ እርሻ 30,000 ሄክታር በአንድ ቦታ ላይ 24,500 ሄክታር በአንድ ቦታ ላይ የትም ክልል የለም። ይሄ ኩራት ያሰማል። ግን ደግሞ እንድንኩራራ አይደለም ይሄ ማወራው። ባለፈው አመት የኢፌዴሪ የግብርና ትራንስፎርሜሽን ኢንስቲትዩት ጋር በመነጋገር በቤኒሻንጉል ጉሙዝ ክልል ያለውን ኢኮሎጂ ለማጥናት ከፍተኛ ጥረት ተደርጓል። በዚህ መሰረት አንዱ ምቹ ነው ተብሎ ከተወሰዱ ትምህርቶች አንዱ በአንድ ቁጥር ላይ የሩዝ ምርት ነው። ቤኒሻንጉል ጉሙዝ ክልል ያለውን መሬት ለሩዝ ምቹ ስለመሆኑ ተረጋግጧል በጥናት ማለት ነው። አሁን እየተጀመረ ያለው ስራ አሁን ገና መነሻ ነው። ገና ቁጥቁጥ ነው። ስለዚህ መሬቱ ምቹ ከሆነ በሚቀጥሉት አመታት በሁሉም ዞኖቻችን ለሩዝ ምርት ሊሆን የሚችሉ አካባቢዎች ባለሙያዎችን በማሳተፍ የመለየት ስራ ወደ ስራ መግባት ይጠበቅብናል ማለት ነው። አገራችን ድሮ ጀምሮ የነበሩ መንግስታት አንዱ ትኩረታቸው የነበረውን አርሶ አደሩን ወይ ደግሞ በገጠር የሚኖረው ማህበረሰባችን የህይወት መሰረት የሆነውን የግብርና ስራ የተለያዩ ፖሊሲዎች የተለያዩ ህጎች እና በየአመቱና በየ10 አመቱ 5 አመቱ እቅድ ያዘጋጁ የግብርና ስራዎቻችን ለማዘመን ከፍተኛ ስራ ሲሰራ የቆየበት ሁኔታ ነው የነበረው።
የለውጡ መንግስት በተለይም ደግሞ የለውጡ መንግስት አጠቃላይ ያለን አቅሞች በሙሉ ተጠቅመን የግብርና ስራ ሌሎችንም ኢኒሼቲቮች የአረንጓዴ አሻራ ስራችን የአፈርና የውሃ ጥበቃ ስራችን አጠቃላይ የገጠሩን ማህበረሰብ ህይወት የሚቀይሩ የተለያዩ ስራዎች እየተሰሩ ይገኛሉ። በዚህ አመት እንደ ክልል እቅዳችን 1.5 ሚሊዮን ሄክታር በዘር ለመሸፈንና 56 ሚሊዮን ኩንታል ለመሰብሰብ የክልሉ መንግስት መጀመሪያ እቅድ ሲያቅድ ሁሉም የተግባባበት መሪ እቅድ ላይ በማስቀመጥ ሁሉም ባለድርሻ አካላት እንዲወያዩበትና ወደ ታች በማውረድ በተጨባጭ 1.6 ሚሊዮን ሄክታር በዘር መሸፈን የተቻለ መሆኑን ለራሳቸው እንኳን ደስ አላችሁ ለማለት ፈልጋለሁ። ይሄ ለመጀመሪያ ጊዜ ነው። 400,000 ሄክታር ነው በዚህ አመት የጨመርነው። አምና 1.2 ላይ ነው የቆምነው። በዚህ አመት 400,000 ሄክታር መሬት በዘር መሸፈን ችለናል ማለት ነው። አምና 40.6 ሚሊዮን ሄክታር ነው የሰበሰብነው። በዚህ አመት እስከ 56 ሚሊዮን ኩንታል እንደሚሰበሰብ ጥርጥር የለውም። በዚህ መንገድ በክላስተር አምና የነበርንበት 215,000 ሄክታር በአርሶ አደር እርሻ ላይ በዚህ አመት 335,000 ሄክታር በክላስተር መሸፈን ችለናል። እንደ ክልል እንኳን ደስ አላችሁ እና ይሄ እንደ ሀገር ጉብኝት ተደርጎባቸው መረጃ ተወስዶባቸው በጣም የሚያስኮራ ስለሆነ እናንተ ደግሞ በዚህ ውስጥ ተሳታፊ በመሆናችሁ እንኳን ደስ አላችሁ ለማለት ፈልጋለሁ። ከሰብል እርሻ በተጨማሪ በሌማት ትሩፋት ማዕቀፍ የእንስሳት ሀብቶቻችንን ለመጠቀም ኢኒሼቲቭ ተቀርጾ ተግባራዊ እየተደረገ ይገኛል። ዛሬ የሰማችሁት ብቻ ሳይሆን እንደ ክልልም እየገመገምን ያለነው እንደ ቤኒሻንጉል ጉሙዝ ክልል ከግብርና ስራዎቻችን አኳያ በጥሩ መንገድ ላይ እንገኛለን። ጥሩ መንገድ ጀምረናል። ከዚህ በፊት አሶሳ ዞን አካባቢዎች በእርሻ እንኳን ክላስተር ቀርቶ በእርሻ አይታወቅም። ምናልባት እዚህ የምንገኝበት በአምባሲ ወረዳ በእርሻ ልምድ ያለው አካባቢ ነው። በተመሳሳይ መንገድ አሶሳ ወረዳ የነበረና አሁን አብራሞና ውራ በተወሰነ ደረጃ ሌሎች ወረዳዎች ግን በዚህ ዞን ስር እርሻ ልምዳቸው በጣም አነስተኛ ነው የነበረው። አሁን ባለው ሁኔታ ግን በሁሉም ወረዳዎቻችን ስራ እየተሰራ ነው ያለው። የክላስተር ስራ እየተሰራ ነው ያለው። የመተከል ዞን በከፍተኛ ደረጃ ሰፊ እርሻ ያለበት ልምድም ያላቸው ማህበረሰብ ክፍል ያነበረበት ነው። በጣም ጥሩ ስራ ነው። ከዚህ በፊትም የነበረው በነበረው ግጭት እዛ ያለውን የእርሻ እንቅስቃሴ ትንሽ ተስተጓጉሎ ነበር። በአሁኑ ሰዓት ግን በተለይ በዚህ
2017-18 የምርት ዘመን በመተከልም በከማሽም በአሶሳ ያየነው ምርት በጣም ትልቅ ተስፋ ነው። በክልሉ ትርፍ ምርት አምርተን ለሁሉም የሀገራችን አካባቢዎች የምርት የምናቀርብበት ሁኔታ እየተፈጠረ ነው ያለው። ስለዚህ ይሄንን ተጋድሎ በየደረጃቸው ያሉ ሙያተኞች፣ የወረዳ መዋቅር፣ በተለይ ደግሞ የግብርና ቤተሰብ የሆናችሁ ለዚህ ስኬት እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። ዓለምን የመገቡ ታላላቅ ሀገራት መሬት የምትሰጠውን የአፈሯን ጥቅም ቀድመው የተረዱ ናቸው። የኢኮኖሚያቸውን አብዮት የሚያቀጣጥሉት በርከክ ብለው በማረስ ነው። ያርሳሉ፣ ያሳርሳሉ፣ ገደብ የለሽ ምርት ያፍሳሉ። ምርታቸው መከበሪያቸው ነው። ቢሸጡት ገንዘብ፣ ቢሰጡት ወዳጅ ያፈሩበታል። አዎ የሩቅ ምስራቅ ሀገራት በስሙ የሚምሉለት ሀብታቸው መሬታቸው ነው። ባለፈው ዓመት ከግብርና የኢፌዴሪ የግብርና ትራንስፎርሜሽን ኢንስቲትዩት ጋር በመነጋገር በቤኒሻንጉል ጉሙዝ ክልል ያለውን ኢኮሎጂ ለማጥናት ከፍተኛ ጥረት ተደርጓል። በዚህ መሰረት አንዱ ምቹ ነው ተብሎ ከተወሰዱት ምርቶች አንዱ በአንድ ቁጥር ላይ የሩዝ ምርት ነው። ቤኒሻንጉል ጉሙዝ ክልል ያለውን መሬት ለሩዝ ምቹ ስለመሆኑ ተረጋግጧል በጥናት ማለት ነው። አሁን እየተጀመረ ያለው ስራ አሁን ገና መነሻ ነው። ገና ቁጥቁጥ ነው። ስለዚህ መሬቱ ምቹ ከሆነ በሚቀጥሉት ዓመታት በሁሉም ዞኖቻችን ለሩዝ ምርት ሊሆን የሚችሉ አካባቢዎች ባለሙያዎችን በማሳተፍ የመለየት ስራ ወደ ስራ መግባት ይጠበቅብናል ማለት ነው። ሩዝ እንደ ሀገር ኢምፖርት የሚደረግ ምርት ነው። ከዚህ በፊትም ስንዴም በተመሳሳይ ዶላር ወጥቶ ወደ ሀገር ሲገባ የነበረ አሁን ቶታሊ ኢኒሼቲቭ ከተጀመሩ በኋላ ከለውጡ በኋላ አሁን የስንዴ ምርት ቆሟል እንደ ሀገር። የኛ አካባቢዎች ደግሞ በተለይም በማውኮሞሊ ወረዳና በወንበራ ወረዳ የስንዴ ምርት ይመረታል። ስለዚህ እነዚህ ቦታዎች ተጠናክሮ መቀጠል አለበት። በአምባሲም በተለያዩ ቦታዎች ሊመረት ይችላል። ኢቭን ኡራም አብራሞ የተለያዩ ቦታዎች ተለይቶ ስንዴ ማቆም የለብንም። ስንዴ ማምረት አለብን። ሩዝም ማምረት አለብን። ቅድም በተባለው አግባብ የተለያዩ ሰብሎች በተለይ ደግሞ የቅባት እህሎች በተለያዩ መንገድ መስራት አለብን።
እዚህ ያላችሁ ሞዴል አርሶ አደሮች ምርት ማምረት ብቻ አይደለም ማቀነባበርን ጭምር ካሁኑኑ ማሰብ ይጠይቃል ማለት ነው። የበቆሎ ማቀነባበር፣ የተለያዩ የሰሊጥና የቅባት እህሎች የማቀነባበር ስራ፣ ወደ አግሮ ኢንዱስትሪ የመግባት ስራዎች በስፋት መስራት አለብን ተብሎ ነው የሚጠበቀውና ከዚህ አኳያ ሁላችሁም አቅም ያለው ሰው ከመንግስት ጋር በጋራ ሆኖ መስራት የሚችልበት እድል እየተመቻቸ ነው። ብቻውን ይችላል የሚል ሰው ደግሞ በተመሳሳይ መንገድ ብቻውን የተለያዩ የአግሮ ፕሮሰሲንግ ፋብሪካዎች እና የተለያዩ እሴት ሊጨምሩ የሚችሉትን ማሽኖች እያመጣ የተለያዩ ስራዎች መስራት የሚቻልበት ሁኔታ መፍጠር ያስፈልጋል። ባለፈው አመት የክልሉ መንግስት ኢኒሼቲቮች ለይቶ የቱ ላይ ትኩረት እናርግ ብሎ አንዱ እንደ አዲስ እንደ አገር ትኩረት የተሰጠበት ስንዴ፣ ቀጥሎ ሩዝ። ይሄ ሩዝ የምናየው አልነበረም። በክላስተር 30 ሄክታር ወይ 60 ሄክታር አንድ ቦታ ላይ አልነበረም። በአሶሳ ዞን በተለይ በመተከል ዞን በተወሰኑ ቦታዎች በፓዊ በዳንጉር ነበሩን እና እዚህ ግባ የሚባል አይደለም። እስካሁን 7000 8000 ሄክታር ነው ያለን። ልክ እንደ በቆሎና እንደ ማሽላ ከዛ ማለፍ ያስፈልገናል ማለት ነው። ካሽ ክሮቦች ናቸው። ወደዚህ ስናመጣ ክልሉ ምክር ቤት ቁጭ ብሎ በምክር ቤት ጸድቋል። ይሄ በቀላል የምናየው አይደለም። ከዛ በኋላ የልማት ድርጅቶች ዘር እንዲገዙልን አዘዝ፣ ተነጋገር፣ ተወያየን፣ እቅድ አስቀመጥ። ይሄ ዘር እዚህ ክልል ላይ የለም። ከአማራ ክልል የሚያስፈልገው ዋጋ ከፍለን እንዲመጣ በሶስቱም ወረዳዎች ላይ በአሶሳ ዞን ሞክረናል። በዚህ ውስጥ 3 ቀበሌዎች ላይ 30 ሄክታር ሞክረዋል። በጣም ውጤታማ ነው። በኡራ ወረዳ በተመሳሳይ 130 ሄክታር አለን። አሁን ኡንዱሉ ላይ 100 ሄክታር አቅደን 60 ሄክታር ተከናውነዋል እና በተመሳሳይ ደረጃ ላይ ናቸው ያሉ። አሁን በመቶዎች ነው የምንጠብቃቸው። እሱ አይሰራም። ይሄን የጎበኘ ነው፣ ዝም ብላ አይደለም የጎበኘ ነው። ከምርታማነት ወደ ኢኮኖሚ መሸጋገር አለበት። በቆሎንም ማሽላውንም ምን ይሁኑ ተደራጅተን ወደ ኢንዱስትሪ መቀየር አለባቸው።
በነበረን መድረክ ሲነሳ ነበር። ሌሎች ክልሎች ኩታ ገጠሞች አሉ። ግን በቤኒሻንጉል ጉሙዝ ውስጥ ያሉ ኩታ ገጠሞች በሰፋፊ እርሻ 30,000 ሄክታር በአንድ ቦታ ላይ 24,500 ሄክታር በአንድ ቦታ ላይ የትም ክልል የለም። ይሄ ኩራት ያሰማል። ግን ደግሞ እንድንኩራራ አይደለም ይሄ ማወራው፣ እንድንበረታታና ሁሉም ቦታ ላይ በዛ መንገድ እንድንሄድ ነው የሚያስፈልገው። በዛ ማየት ያስፈልገናል። የሰራናቸው በጣም ጥሩ ናቸው። ኤክስፖርት ምርቶች ላይ በጣም ይፈልጋል። ሰሊጥ 177,000 ሄክታር ለመሸፈን ተችሏል። እንዲችላል አኩሪ አተር 124,000 ሄክታር መሸፈን ችለናል እንደ ክልል እና ሌሎች በቅደም ተከተል በጣም የሚፈልጉ ስለሆነ ካሽ ክሮፕ ናቸው። ሰብል ላይ የተሰራው ስራ በቆሎ ብቻ ከ350,000 ሄክታር በላይ አለን። ሁለቱ ማሽላና በቆሎ 750,000 ሄክታር በላይ መሸፈን ችለናል ማለት ነው እና በአሁኑ ሰዓት ደርሰዋል። ያየናቸው የደረቁ ናቸው፣ የደረሱ ናቸው። ለዚህ ፈጣሪ ምስጋና ይገባዋል። እናመሰግናለን። እና በዚህ መንገድ የምንሰራ ለምግብ ሉዓላዊነት ብቻ አይደለም ከዚህ በኋላ በሚቀጥሉት አመታት አሁን በባምባሲና የተለመዱ ቦታዎች ሳይሆን በሚቀጥሉት አመታት ደግሞ ቆላማ በሆኑ አካባቢዎች ለምሳሌ አሶሳ ዞን ኩርሙክና ሽርቆሌ አካባቢዎች በስፋት እንዲህ አይነት ነገር ዝግጅት የሚደረግበት፣ ጉባ ወረዳ ላይ እንደዚህ ተመሳሳይ የሚደረግበት፣ ሌሎች የከማሺ ዞን ወረዳዎችም እንዲህ አይነት የአርሶ አደሮች በክልል ደረጃ የልምድ ልውውጥ የሚደረግበት የአርሶ አደር ባህሎች የሚዘጋጁበትና በዋናነት ወደ ወረዳዎች ስንሄድ ደግሞ የተሻሉ ቀበሌዎች ይኖራሉ፣ የደከሙ ቀበሌዎችም ይኖራሉ። የተሻለ ቀበሌ ከሌላኛው ቀበሌ የመማር፣ የተሻለ ወረዳ ከሌላኛው ወረዳ መማር፣ የተሻለ ዞን ከሌላ ዞን መማር፣ የተሻለ ክልል ደግሞ ከሌላው ክልል መማር አለበት ተብሎ ነው አቅጣጫ እየተቀመጠ ያለው እንደ መንግስትና ከዚህ አኳያ በጣም ትልቅ ተስፋ የሚሰጥ ነው። መስመር ላይ ነው ያለነው፣ የተሻለ መንገድ ላይ ነው ያለነው ከግብርና ስራዎቻችን አኳያ። ከግብርና ስራዎች ደግሞ አደግ ብሎ ወደ ገጠር ትራንስፎርሜሽን እየተሸጋገርን እንገኛለን። ወደ ገጠር ትራንስፎርሜሽን በየቀበሌው የሚኖረው ማህበረሰብ የተሻለ ገቢ ማግኘት አለበት፣ የተሻለ ኑሮ ማድረግ አለበት። ስለዚህ ሁሉም ወረዳዎች ቀበሌዎችን በመምረጥ ቅደም ተከተል ስራዎችን እየሰራ እንዲህ አይነት የማዳረስ በሚቀጥሉት አመታት የማስፋት ስራ እንዲሰሩ አደራ ለማለት ፈልጋለሁ። ስኬታማ ስራዎች እንጠብቃለን ለወደፊት። እንዲህ አይነት መድረኮች ሲዘጋጁ ደግሞ በዋናነት እኛም የተገኘነው የተወሰኑ መልእክቶች ከኛ አንደበት እንዲደርሳችሁ ስለምንፈልግ ነው። ከዚህ አኳያ አሁን ደግሞ የጀመርነውን የከተማ ኮሪደር ስራዎች ወደ ገጠር እየወረደ ነው ያለው። እየተፈለገ ያለው የገጠር ትራንስፎርሜሽን የሚል ኢኒሼቲቭ ተቀርጸው ስራ ተጀምሯል በሀገራችን ደረጃ። የገጠር ትራንስፎርሜሽን ማለት አንዱ ግብርና ነው። ከዛ ውጪ በሁሉም ቀበሌዎች የማህበራዊ አገልግሎት የተሳለጠ መሆን አለበት። የቀበሌ ነዋሪዎች በተሻሻለ ቤት እንዲኖሩ እና ትራንስፎርም የሆነ ቀበሌዎች፣ ትራንስፎርም የሆኑ ወረዳዎች፣ ትራንስፎርም የሆነ ክልል ለመገንባትና ትራንስፎርም የሆነ አገር ለመገንባት ከፍተኛ ኢኒሼቲቭ እየተሰራ ነው ያለው።